if I summarize the message in just few seconds, fearing God leads to God-fearing community with all its blessings. Those of you who didn't understand Amharic, that was the center of the message. እሺ እንደምን ሰነበታችሁ እግዚአብሔርን ስለዚህ ጊዜ አመሰግናለሁ እና ወንድሜ ተፈራ ቲሙንም ሪሊ ኮንግራቹሌት ማለት ፈልጋለሁ እና ትልቅ አቺቭመንት ነው በወሬ ነበር የሰማሁት እንግዲህ አሁን ባይኔ ያየው እና it's really an amazing facility እስቲ እንኳን ደስ ያላችሁ ብለን አጨብጭበን ኮንግራቹሌሽን እንላቸዋለን ለቲሙም እግዚአብሔር ስሙ ይባረክ እና አጭር የሆነ እግዚአብሔርን ቃል ያው እንግዲህ ያው ይሄ ኢንስቲትዩት እግዚአብሔር ቃል የሚተረጎምበት እግዚአብሔርን ቃል ሴንተር ያደረገ በጣም ትልቅ አገልግሎት እንደመሆኑ ያው እግዚአብሔርን ቃል አጭር ቃል ብታካፍለን ብሎ ነው ይሄን እድል የሰጠኝ እና እግዚአብሔርን ቃል ጥቂት ከእግዚአብሔር ቃል ሐሳብ የተወሰነ ሐሳብ አካፍላችኋለሁ የመጽሐፍ ቅዱስ ትርጉም በጣም ትልቅ የሆነ አገልግሎት ነው የዛ ውጤቶች ነን በአንድም በሌላ መንገድ እግዚአብሔር ቃል ስለተተረጎመ በሱ ያን ቃል ሰምተን አምነን የዳንን ነን ብዙዎቻችን እና it's a great ministry እና የእግዚአብሔር ቃል ሴንተር ያደረጉ ሀገሮችን እንደው ሂስቶሪካሊ ስናይ በመንፈሳዊው ነገር ብቻ ሳይሆን በማህበራዊ በሶሻል በኢኮኖሚ በእድገት በስልጣኔ ኢቭን በመንግስት ደረጃ ትልልቅ ለውጦች ያሉባቸው ሀገሮች እንደሆኑ ያው በጥቂቱም ቢሆኑላችን አንበብናል ብዬ አስባለሁና እግዚአብሔር ቃል በጣም ትልቅ የሆነ መጽሐፍ ነው በውስጡ ብዙ እውነቶች ያለበት መጽሐፍ ነው እና ስለዚህ ሚኒስትሪ እግዚአብሔርን አመሰግናለሁ እስቲ ለቃሉ ክብር ጥቂት የእግዚአብሔርን ቃል አንብበን የእግዚአብሔርን ሐሳብ ስለምንካፈል ባላስቸግራችሁ ቆመን የእግዚአብሔርን ቃል እናነብና ከእግዚአብሔር ቃል ውስጥ የተወሰኑ ሐሳቦችን ሼር አደርጋችሁና ጨርሳለሁ ሶስት ጥቅሶችን አነባለሁ የምነሳበት ሐሳብ ነው መዝሙር 34 ቁጥር 11 ላይ እንደዚህ የሚል ቃል ተጽፎ እናገኛለን ልጆቼ ኑ ስሙኝ እግዚአብሔርን መፍራት አስተምራችኋለሁ ይላል ዳዊት መዝሙር 33 ቁጥር 8 ላይ ምድር ሁሉ እግዚአብሔርን ትፍራው በዓለም የሚኖሩ ሁሉም ከእርሱ የተነሳ ይደንግጡ ይላል በአዲስ ኪዳን ማቴዎስ ወንጌል 10:28 ላይ ስጋንም የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ ብሎ የእግዚአብሔር ቃል ይናገራል ሲንጸልያለን ጌታ እንዲያስተምረን አምላካችንና አባታችን ይሆንክ የሰራዊት ጌታ የሰራዊት አምላክ እግዚአብሔር ሆይ እጅግ አርገና መሰግናለን ስለዚህ ስፍራ እግዚአብሔር አምላክና አባት ሆይ ለነዚህ ወገኖቻችን ጌታ ስለረዳቸው ለቤተ ክርስቲያንም ለሪጅኑም እግዚአብሔር ሴንተር የሚሆን ቦታ ቃልህ እንዲተረጎም ቃልህ እንዲሰፋ እግዚአብሔር ይሄን ማዕከል በዚህ ስፍራ ስላቆምክ ስላዘጋጀ እጅግ አርገና መሰግናለን በዚህ የጀመርከውን ስራ ጌታ እንድትቀጥል እንጸልያለን ይሄን ያነበብነውን ቃል ባርክልን አስተምረን ቃለ ወደ ውስጣችን ይግባ እንጠቀም በክርስቶስ ኢየሱስ ስም አሜን እንቀመጣለን መጽሐፍ ቅዱስ ሁላችን እንደምናውቀው በጣም ልዩ ከሚያደርገው ባህሪው ያው የእግዚአብሔር ቃል ሕያው መሆኑ እውነት መሆኑ የሚሰራ መሆኑ ዋና ሆኖ ሳለ ያው መጽሐፍ ቅዱስ እንደምናውቀው it's a library of books እና ብዙ እውነቶችን ብዙ ጥበቦችን ብዙ መሰረታዊ የሆኑ ሐሳቦችን በውስጡ የያዘ መጽሐፍ መሆኑ በጣም ዩኒክ ያደርገዋል አሁን አንድ የሳይንስ መጽሐፍ ብታነቡ በዛ በተጻፈለት ሐሳብና ሰርክል ዙሪያ የምታገኙት እውነት ይኖራል ስለሌላ ነገር ግን ማሰብ ወይም ማጥናት ብትፈልጉ ያንን ነገር ማድረግ አትችሉም ማለት የሂሳብ መጽሐፍ ከሆነ የሂሳብ መጽሐፍ ነው ሶፎርስ ግን መጽሐፍ ቅዱስን ስንመለከት በውስጡ በጣም ብዙ የሆኑ እውነቶችን ይዞ እንመለከታለን
እና ብዙ አስተምህሮቶችን ይዞ እንመለከታለን እና መጽሐፍ ቅዱስ ከያዛቸው ሐሳቦች ያው እግዚአብሔርን ቃል ነው በዚህ ቦታ የምናገረውና አንዱ እግዚአብሔርን መፍራት የሚል አስተምረዋለሁ እና ይህንን ሐሳብ ያነሳሁበት ምክንያት ሌትሊ ይሄ ነገር በጣም በልቤ ከብዶ እዚህ ምድር ባለሁበትም ቦታ ብዙ ስፍራ በጣም ብዙ ይሄንን ቃል እያካፈልኩ ነው፣ ለራሴም ብዙ እየተጠቀምኩ ነው ያለሁትና መጽሐፍ ቅዱስ አንዱ ከሚያስተምራቸው አስተምሮቶች መካከል እግዚአብሔርን ስለመፍራት መጽሐፍ ቅዱስ ያስተምራል። ይሄ እግዚአብሔር መፍራት የሚለው ሐሳብ ብዙ የተረሳ ሐሳብ ነው። ብዙ በቤተ ክርስቲያን መድረኮቻችን ላይ የምናነሳው ሐሳብ አይደለም። ግን በሚገርማችሁ ነገር መጽሐፍ ቅዱስ እግዚአብሔርን ስለመፍራት በጣም በሚገርም አይነት ፍሪኩዌንሲ መጽሐፍ ቅዱስ ይናገራል። እግዚአብሔርን ስለመፍራት አሁን እንዳነበብኩላችሁ ልጆቼ ኑ ስሙኝ እግዚአብሔርን መፍራት አስተምራችኋለሁ ይላል። እግዚአብሔርን ስለመፍራት በብሉይ ኪዳን እንደገናም ደግሞ በአዲስ ኪዳን በሰፊው ተዘግቦ እናያለን። አንዳንድ ሰው እግዚአብሔርን መፍራት የብሉይ ኪዳን ኮንሰፕት ይመስለዋል። አይደለም። እግዚአብሔርን ስለመፍራት ጌታ ኢየሱስ ክርስቶስ አስተምሯል። እግዚአብሔርን ስለመፍራት ሐዋርያት አባቶቻችን አስተምረዋል፣ ነቢያቶች አስተምረዋል። እና በጣም ይሄን ነገር ማጥናት ከጀመርኩ በኋላ በሚገርም አይነት በጣም ብዙ ስፍራ ላይ ተጽፎ እንመለከተዋለን። እንግዲህ እንዳልኳችሁ መጽሐፍ ቅዱስ ኢምፕሊኬሽኑ ኢተርናል ብቻ ሳይሆን ወይም ዘላለማዊ የሆነ ኢምፓክት እሱ እንዳለ ሆኖ ግን መጽሐፍ ቅዱስ ህብረተሰብ መጽሐፍ ቅዱስን ሲቀበል ህብረተሰብ መጽሐፍ ቅዱስን ሴንተር ሲያደርገው ኢምፕሊኬሽኑ በጣም ሂውጅ ነው እና ከዛ አንቅል ነው ይሄን እግዚአብሔር መፍራት ዛሬ እንድናይ የምፈልገው ማለት ነው። በዘመናችን አንድ ከማህበረሰብ የተወሰደ ነገር ከቤተ ክርስቲያን የተወሰደ ነገር ምንድን ነው ብትሉኝ እግዚአብሔርን መፍራት ነው። አሁን እየኖርንበት ያለ በምዕራቡም ዓለም ውስጥ አሁን ወደዚህም ስንመለከት እግዚአብሔር መፍራት የሚለው ነገር የተወሰደብን ይመስለኛል። መመለስ ያለ ይሄ ሴንትራል የሆነ አንዱ የመጽሐፍ ቅዱስ አስተምህሮ ነው። እግዚአብሔርን ቃል በተለይ የምናስተምር ሰዎች፣ እግዚአብሔርን ቃል የምንሰብክ ሰዎች እንደገና ልናነሳው ለምን ኢምፕሊኬሽኑ በጣም ሂውጅ ሆኖ በእግዚአብሔር ቃል ውስጥ እናያለን። እግዚአብሔርን መፍራት የሌለበት ማህበረሰብ እንደ ህዝብ መቀጠል አይችልም። አይውሽ ጊዜ መኖረኝ ብዙ ባሳየዋችሁ። እንደ ማህበረሰብ መቀጠል አንችልም፣ መቀጠል አይቻልም። መጽሐፍ ቅዱስን ስናጠና በእግዚአብሔር ቃል ውስጥ እግዚአብሔር መፍራት የሌለባቸው ህዝቦች ወይም ግለሰቦች ምን አይነት ኮንሲኮንስ ውስጥ እንዳለፉ እንመለከታለን። ዘፍጥረት 20 ቁጥር 11 ላይ በጣም የሚገርም አንድ ኮንሰፕት አብርሃም የተናገረውን ሐሳብ እናያለን። ያው እንደምናውቀው አብርሃም ወደ ጌራር በሄደ ጊዜ ያው ለሚስቴ ብሎ እንደዋሸን ያለን አሁን የአብርሃምን ውሸት ጀስቲፋይ ለማድረግ አለ የምነግራችሁና ግን የተናገረበትን ሐሳብ በኋላ ሲናገር በጣም ቴሊንግ ሆኖ ስላገኘሁት ነውና በኋላ አቤሜሌክ ለምንድን ነው ሚስት ሆና እህቴ ናት ያልከኝ ባለው ጊዜ አብርሃም እንደዚህ ብሎ ተናገረ። እግዚአብሔርን መፍራት በእውነት እንደሌለ በዚህ ስፍራ ስላወቅኩኝ ለሚስቴ ሲሉ እንዲገድሉኝ አስባለሁ ብሎ ተናገረ። ተመልከቱ እንግዲህ እግዚአብሔርን መፍራት ከሌለ ሰው ሰውን ለሆነ ነገር ብሎ ይገለዋል ማለት ነው። ከዚህ የተነሳ ነው ሚስቴ ናት ብዬ የተናገርኩት ማለት እህቴ ናት ብዬ የተናገርኩት ብሎ ይናገራል። እግዚአብሔርን መፍራት ከማህበረሰብ እንግዲህ ይሄ እግዚአብሔርን መፍራት አንዱ የምናገኘው ከመጽሐፍ ቅዱስ ውስጥ ነው። አንድ ምሳሌ በብሉይ ኪዳን ውስጥ ዘካርያስ የሚባል አንድ ሰው ነበር እና እግዚአብሔርን መፍራት በዘመኑ ያስተምር ነበር ተብሎ ተጽፏል። በቃ እግዚአብሔርን መፍራት በሁለት መንገድ ወደ ማህበረሰብ ይመጣል። እግዚአብሔርን መፍራት የምንካፈለው መንፈስ ነው። ለምሳሌ ጌታ ክርስቶስ ላይ ወረደ ከተባለው መንፈስ የእውቀት፣ የጥበብ፣ የኃይል፣ የማስተዋል፣ የካውንስሊንግ ካለ በኋላ አንዱ መጨረሻ ላይ እግዚአብሔርን የመፍራት መንፈስ አረፈበት ይላል። ከመንፈስ ቅዱስ ግን ሌላው እግዚአብሔር መፍራት የምንማረው ነገር መማር ያለብን ነገር ነው። ከየት ነው የምንማረው? ከመጽሐፍ ቅዱስ ነው የምንማረው። ከእግዚአብሔር ቃል ነው የምንማረው። ይሄ መመለስ ያለበት ትሩዝ ነው። ሪስቶርድ መሆን ያለበት ትሩዝ ነው። ከመድረኮቻችን ላይ መሰማት ያለበት ትሩዝ ነው። እግዚአብሔርን መፍራት ከሌለ ጀስትስ ሊኖር አይችልም። ሕግ ይጓደላል፣ ፍርድ ይጓደላል። እግዚአብሔርን መፍራት ካልቻሉ ኦፊሻልስ በማንኛውም ካፓሲቲ ላይ ኃላፊነት ያላቸው ሰዎች ነገሮች ይበላሻሉ። ታስታውሳላችሁ አይደለም? የሉቃስ 18ቱ ታሪክ
ኮንቴክስቱ ስለ ጸሎት ነው የሚያወራው። ነገር ግን በዛ ስፍራ ላይ የነበረው ዳኛ መጽሐፍ ቅዱስ ሲናገር ይሄ ሰው አንደኛ እግዚአብሔርን አይፈራም፣ ሁለተኛ ሰው አያፍርም። ከዚህ የተነሳ እችን ሴት ሲያጉላላት ትመለከታላችሁ። እና እግዚአብሔር መፍራት ግን ሲኖር በመንግስት ደረጃ፣ በሀገር ደረጃ፣ በቤተ ክርስቲያን ደረጃ ነገሮች በትክክለኛው መንገድ ይሄዳሉ፣ ይጓዛሉ ማለት ነው። እግዚአብሔርን መፍራት ከቤተሰብ ውስጥ ከሌለ ፋሚሊ መቀጠል አይችልም። ፋሚሊ ሪሊ ኢንካሬጅ ቱ ስተዲ ይሄን ሀሳብ በጣም እኔ ከጠበቅኩት ብዙ ጥቅሶች ስለ እግዚአብሔር መፍራት መጽሐፍ ቅዱስ ላይ ተጽፈው እናያለን። ምሳሌ 15:16 ላይ እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል ብሎ ይናገራል። ታውቃላችሁ አሁን የብዙ ክርስቲያን መሪዎች ውድቀት የጸጋ ማነስ አይደለም ምልህ ኮንትሪቢዩሽን ይኖረዋል፣ ግን በአብዛኛው እግዚአብሔርን አለመፍራት ነው። አንድ በጣም ማከብራቸው የእግዚአብሔር ሰው አሉና ብዙ ጊዜ መሪዎች የወጣንበት መሰላል አለ። ምናልባት ትህትና ወደ ላይ አውጥቶናል፣ ጸሎት ወደ ላይ አውጥቶናል፣ እግዚአብሔርን መፍራት ወደ ላይ አውጥቶናል። ከወጡ በኋላ መሰላሉን ገፍትረው ይጥሉታል አሉ እና በወጡበት ፍጥነት ይወርዳሉ ብለው ተናገሩ። እና ብዙ ሐሳቦች ማንሳት እንችላለን በብሉይ ኪዳንም በአዲስ ኪዳን እግዚአብሔርን ካለመፍራታቸው የተነሳ ለምሳሌ ይሄ ኦዚያን ታሪክ ስናዩት በጣም አነሳሱ አስገራሚ የነበረ ንጉሥ ነው። ፍጻሜውን ሲበላሽ እናያለን። ሰለሞንን ማንሳት እንችላለን፣ እነ ሳኦልን ማንሳት እንችላለን። ስለዚህ እግዚአብሔርን መፍራት ከመሪዎች ላይ ከተነሳ ለብዙ ውድቀት አልፈን እንሰጣለን ማለት ነው። እግዚአብሔርን መፍራት በሌለበት ሀገር ውስጥ ሕግ የበላይነት ሊኖር አይችልም። እኔ በሰለጠነው ዓለም ብዙ ዘመን የኖርኩትና ይሄ ማህበረሰብ የወንጌልን ነገር ረስቶታል። እንደገና ወንጌል ሊሰግን ካልቸሩ ክርስቲያን ካልቸር ከየት ነው? ሕግ ያከብራሉ፣ ቃላቸውን ይጠብቃሉ። አንዳንዶች አክቹዋሊ ኤቲስት ናቸው፣ እምነት ሁሉ የላቸውም። እምነት አለን ከምንለው ሰዎች በሚያሳፍር መንገድ ቫሊዋቸው ከፍ ብሎ ታያላችሁ። ይሄ ከየት መጣ ስትሉ የክርስቲያን ሩት ነው፣ ከመጽሐፍ ቅዱስ ነው የመጣው። እኔ ባለሁበት ስቴት ፕሮቪንስ ነው የሚባለው፣ ለፕሪሚየር የነበሩ እዚህ ሀገር እንግዲህ ፕሬዚደንት ነው የሚባሉ ሰዎች ናቸውና ለ50 ዓመት የፕሮቪንሱ ፕሬዚደንት የነበሩ ሰው ለ50 ዓመት የባይብል ቲቸር ነበሩ። 50 ዓመት ባይብል ያስተምሩ ነበር እና በሳቸው ዘመን ነው ያ ፕሮቪንስ ያደገው እና ሲያርፉ the father of modern Alberta ተብሎ ፍሮንት ፔጅ ላይ ወጥቶ ነበረ። ስለዚህ ይሄ እግዚአብሔርን መፍራት ይሄ የመጽሐፍ ቅዱስ ሪስቶርድ መሆን የሚገባው እምነት ነው። አለበለዚያ ለብዙ ውድቀት እንዳረጋለን፣ እየተዳረግንም እያየነው ያለነው ማለት ነው። ስለ ሐዋርያት ማንሳት እችላለሁ፣ ብዙ ማንሳት ጊዜ ስለሌለኝ አንድ ሁለት ሐሳብ ላንሳና እጨርሳለሁ። እግዚአብሔርን መፍራት ማለት ምን ማለት ነው? አንዳንድ ጊዜ አንዳንድ የመጽሐፍ ቅዱስ እውነቶችን ቃሎችን እንላቸዋለን፣ ግን what does it mean? አሁን አንድ ሰው እግዚአብሔርን መፍራቱ፣ አንዲት ሴት እግዚአብሔርን መፍራቷ በምንድን ነው ምንድን ነው ትርጉሙ ብላችሁ ስትጠይቁ መጽሐፍ ቅዱስ ትርጉሙን አይነግረንም። ለምሳሌ ስለ እምነት ብትጠይቁ መጽሐፍ ቅዱስ ትርጉም አለው። እምነት ተስፋ የምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ብሎ ዲፋይን ያደርገዋል። ስለ እግዚአብሔር መፍራት ግን ዴፊኒሽን የለውም። የሚገርማችሁ ነገር አይተረጉመውም፣ ግን መገለጫውን ነው የሚሰጠን። ለምሳሌ እግዚአብሔርን ለመፍራታችን መገለጫ አለው። የሚታይ ታንጀብል የሆነ ነገር፣ ኮንክሪት የሆነ ነገር ነው፣ የሚመዘን ነገር ነው። ሳብጀክቲቭ አይደለም፣ ኢማጂኔቲቭ አይደለም፣ የሚታይ ነገር አድርጎ ያቀርበዋል። እና ብዙ ሐሳቡ ሰፊ ሐሳብ ነው። የተወሰኑ ሐሳቦችን ልንገራችሁ። እግዚአብሔርን የመፍራት ራሳችንንም በዚህ መመርመር እንችላለን። እግዚአብሔርን የመፍራት ምልክቱ አንዱ ምንድነው ብትሉ አመፅን መጥላት ነው፣ ክፋትን መጥላት ነው። አመፃን የሚጠላ ሰው ካያችሁ፣ ክፋትን የሚጠላ ሰው ካያችሁ that is the person, that is the man who fears the Lord። አመፃን የሚለማመድ ሰው፣ አመፀኛ የሆነ ሰው ካያችሁ ብዙ አይነት መንፈሳዊ ጃርገን ሊያወራ ይችላል፣ ሊዘምር ይችላል፣ ሊሰብክ ይችላል፣ ብዙ ነገር ላይ ይችላል። ያ ሰው ያቺ ሴት እግዚአብሔርን የምትፈራ ሴትና ሰው አይደለችም። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርን መፍራት ክፋትን ይጠላል ይላል። ትዕቢትንና እብረትን፣ ክፉንም መንገድ፣ ጠማማውንም አፍ
እጠላለሁ ይላል። ስለ ዮሴፍ ማንሳት እንችላለን። ስለ ብዙ የእግዚአብሔር ሰዎች በዚህ ነገር ምሳሌ አድርጎ እግዚአብሔር ያቀረባቸውን ሰዎች ማንሳት ይችላል። አሁን ዮሴፍ ወጣት ሰው ነው። ያለፈበትን ፈተና ታያላችሁ። ምንድነው ዮሴፍን እምቢ እንዲል ያደረገው? ሰው አልነበረም። ወጣት ነው፣ አላገባም። ምንድነው እምቢ እንዲል ያደረገው ብትል እግዚአብሔር መፍራት ነው። እግዚአብሔር መፍራት ነው። ሰውን እግዚአብሔር መፍራት ከክፋት ይጠብቀዋል። ብቻችንን ሆነን አሁን the true person ብቻችን ሆነን የምናደርገው ነገር ነው። ሰው ፊት የምናደርገው ነገር አለ። ያኔ ከክፋት የሚያቆመን ነገር የእግዚአብሔርን የመፍራት መንፈስ ይሄ ውስጣችን ካለ። ስለዚህ አንዱ መገለጫው ብዙ ጥቅሶችን በዚህ ላይ ማንሳት። ሁለተኛው እግዚአብሔርን የሚፈሩ ሰዎች መገለጫቸው የእግዚአብሔርን ቃል ይታዘዛሉ። እግዚአብሔርን ቃል መታዘዝ ነው። የእግዚአብሔርን ቃል የሰማነውን ቃል አሁን ስለ እግዚአብሔር ቃል ነው አይደል እዚህ ቦታ የተሰበሰብነው ሴሌብሬት ለማ የመጣ ከቃሉን ይሄ ቃል ሲሰበክ እንሰማዋለን። ሰምተን ካልታዘዝነውና ካልኖርነው ኢፌክት አይኖረውም። አሁን የምዕራቡ ዓለም አንዱ ያለ የገጠመው ቻሌንጅ ይሄ ነው። ብዙ አይነት ዕውቀት አለ፣ ግን ካልተኖረ ኢምፓክት የለውም ማለት ነው። እግዚአብሔርን እፈራለሁ፣ ከእግዚአብሔርን ቃል እታዘዝ፣ በትወዱኝ ትእዛዜን ጠብቁ ነው። ከእምነት የሆነ መታዘዝ እግዚአብሔርን የመፍራት መገለጫው አድርጎ የእግዚአብሔር ቃል ይናገራል። ሶስተኛ እግዚአብሔርን የሚፈሩ ሰዎች የሚገርማችሁ ነገር የተቀደሰ ድፍረት የተሞሉ ሰዎች ናቸው። እግዚአብሔርን የሚፈሩ ሰዎች ሰው አይፈሩም። ሰው ያከብራሉ፣ ሰው አይፈሩም። ለምን? እግዚአብሔርን መፍራት በሱ ህልውና፣ በሱ ፕሬዘንስ፣ በሱ ማንነት የተሞሉ ስለሆኑ ነገሮች አያስደነግጧቸውም። ስለ ሙሴ ማንሳት እችላለሁ። ስለ ዮሐንስ ማንሳት እችላለሁ። አሁን ዮሐንስ የተባለ እግዚአብሔር ሰው ኢቭን ሙሴንም ብትወስዷቸው ስለ ትህትናቸው፣ ስለ ሚክነሳቸው የተመሰከረላቸው የእግዚአብሔር ሰዎች ናቸው። ግን እነዚህ ሁለት ሰዎች በጣም ዩኒክ የሚያደርጋቸው ነገር ሰው አይፈሩም፣ ንጉሥ አይፈሩም። ማለት አሮገንት ናቸው ያልኳቸው አለ። ብዙ ጊዜ በእኛ ማህበረሰብ አሮገንስና ይሄ ድፍረት ይጋጭብናል። በጣም የተለያዩ ነገሮች ናቸው እና ይሄ ሆሊ ቦልድነስ ውስጣቸው አለ። ስፐርጀን የተባለው እንግሊዛዊ ሰባኪ ስለ ዮሐንስ እንደው ሐውልት ይሰራለት፣ ሐውልቱ ላይ ምን ይጻፍ ተብሎ ቢነገር እንዲህ ቢጻፍ ብዬ ሪኮመንድ አደርጋለሁ አለና ሄሮድስ ይፈራው ነበር ተብሎ እንዲጻፍ ቢጻፍ ብሎ እንደተናገረ አንብቤያለሁና ምንም ነገር በእጁ የለውም ግን ደፋር ሰው ነው። ይሄ ድፍረት ከየት መጣ? ይሄ ሴንስ ኦፍ ቦልድነስ ከየት መጣ ብትሉኝ እግዚአብሔርን የሚፈራ ሰው ነው። እግዚአብሔር የሚፈሩ ሰዎች በጣም ሃምብል ሰዎች ናቸው። ሲምፕል ሰዎች ናቸው። ደፋሮች ናቸው። መናገር ያለባቸውን እውነት በድፍረት በነገስታት ፊት ቆመው ይናገራሉ። it might cost them ኮስትም አድርጓቸዋል ብዙዎቹን። ስለ ሙሴ ማንሳት እንችላለን። በጣም በትህትናው እግዚአብሔር የመሰከረለት ሰው ነው። ይሄ ሰው ግን በፈርዖን ፊት ቆሞ ሲናገር የፈርዖን ፓላስ ነው የሚንቀጠቀጥ። ስለዚህ ይሄ እግዚአብሔር መፍራት በቃ ሆሊ የሆነ ቦልድነስ በውስጣችን እንዲመጣ ያደርጋል። ኢሳይያስ 51 ላይ እግዚአብሔር ቃል የማጽናናችሁ እኔ ነኝ፣ የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ ይላል። ሰማያትን የዘረጋውን ምድርንም የመሰረተውን ፈጣሪህን እግዚአብሔር ረስተሃል። ያጠፋ ዘንድ ባዘጋጀ ጊዜ ከአስጨናቂው ቁጣ የተነሳ ሁልጊዜ ቀኑን ሁሉ ፈርተሃል። የአስጨናቂው ቁጣ የት አለ ብሏል። ስለ ሐዋርያትን ማንሳት እንችላለን እና ሐዋርያት በእግዚአብሔር መንፈስ ከተሞሉ በኋላ እኔ ሰዎች በተገለጠ መልኩ የእግዚአብሔር ነገር በሕይወታቸው የነበራቸው ሰዎች ስለነበሩ ይሄ ቦልድነስ ውስጣቸው ነበረ። ይሄ ድፍረት ውስጣቸው ነበር። መጨረሻ ከዚህ ሐሳብ ጋር ተያዘ አጭር ነገር ሼር ላድርጋችሁና ጠቀልላለሁ። እግዚአብሔርን መፍራት የሚገርማችሁ ነገር ብድራት አለው። ሰው በእግር በፈረስ የሚፈልጋ ይህንን ክፍል ሳጠና አንድ የተማርኩት ነገር ሰው በእግር በፈረስ የሚፈልገው ነገር እግዚአብሔርን የመፍራት የደበቀው ይመስለኛል። በቃ እግዚአብሔር ለሚፈሩ ሰዎች ብሎ ያስቀመጠው ይመስል በቃ ሰው የሚፈልገው ነገር ሁሉ እግዚአብሔር መፍራት ውስጥ እንዳለ መጽሐፍ ቅዱስ ያስተምራል። ብሪፍሊ ልሂድበትና ልንገራችሁ ልጨርስ። እግዚአብሔርን በመፍራት ውስጥ ረጅምን ዕድሜ እንዳለ የእግዚአብሔር ቃል ይናገራል።
ይሄ የረጅም ዕድሜ ማለት አንታይምሊ ከሆነ ዴዝ ያለ ጊዜው ከሚመጣ ሞት እግዚአብሔርን የሚፈሩትን እግዚአብሔር እንደሚጠብቃቸው መጽሐፍ ቅዱስ ያስተምራል። በእግዚአብሔር ቤት ለመቆየት በእግዚአብሔር ቤት ረጅም ዘመን ለማገልገል እግዚአብሔርን መፍራት ትሩፋት እንደሆነ መጽሐፍ ቅዱሳችን ያስተምረናል። እግዚአብሔርን የሚፈራ ሰው ሌላው ብድራቱ መታሰቢያ ያለው ታስታውሳላችሁ። እግዚአብሔርን የሚፈሩት ሰዎች ተነጋገሩ ይላል። እግዚአብሔርም ሰማ አደመጠ። ይሄ እኮ ክሪኤተር ነው ማወራላችሁ። ይሄ ሰማይ ምድር የፈጠረ እኔና እናንተን የፈጠረ አምላክ ኢዝ ኢንትረስትድ ለመስማት። እሱ ሳስበው ይገርመኛል። መስማት ብቻ ይሄ ነገር ይጻፍልኝ አለ እግዚአብሔር። ይሄ ነገር ይጻፍልኝ አለ። መታሰቢያ። አሁን ሰው ስለ ሌጋሲ ያስጨንቀናል። እድሜው ሰው እየሄደ በመጣ ጊዜ ምን አትጨነቁ፣ እግዚአብሔርን ፍሩ፣ ሌጋሲያችሁ ይቀጥላል። ሲያምን በሉ። እግዚአብሔርን መፍራት ሌጋሲ እንዲኖር ያደርጋል። አሁን ዊክሊፍ ስለሱ ቅድም አስብ ነበር። ይሄ እግዚአብሔር ሰው ከሞተ ብዙ 100 ዓመታት ሆኗል። ስለ መጽሐፍ ከመጽሐፍ ትርጉም ጋር በተያያዘ ዋጋ የከፈለ ሰው ነው። he is a martyr እና አሮ ስንት 100 ዓመት ሆኗል? probably 300-400 years. he is a reformer እና በስሙ የአዲስ አበባ ከተማ ላይ ኢየሱስ ስም ያለበት ያው ያነሳን መታሰቢያ ማለት ይሄ ነው። ብዙ ነገስታቶች ተነስተዋል። ብዙ የእንግሊዝ ነገስታቶች፣ ኩዊኖች፣ ኪንግሶች እነሱን እያሰብን አይደለም ያለ ነው። ግን አማን ኦፍ ጋድ ለወንጌል ለመጽሐፍ ቅዱስ ሲተረጉም ዋጋ የከፈለ በሳት የተቃጠለ ሰው የሱን ስም በሱ ስም ነው አሁን ይሄ ኦርጋናይዜሽን ያለው። መታሰቢያ ማለት ይሄ ነው። I don't think he could imagine አዲስ አበባ ላይ በሱ ስም ቢልዲንግ ይሰራል ብሎ። ግን እግዚአብሔር ይሄን ያደርጋል። እግዚአብሔር ስሙ የተባረከ ይሁን። ሌላው እግዚአብሔርን የሚፈሩ ሰዎች ከመልካም ነገር ሁሉ አይጎድሉም ይላል። እግዚአብሔር የሚፈሩ ሰዎች የመላእክት ጠባቂ እንዳላቸው ይናገራል። እግዚአብሔር የሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ምን ያደርጋሉ ይላል? ይሰፍራሉ ብሎ መጽሐፍ ቅዱስ ይናገራል። እግዚአብሔርን የሚፈሩ ሰዎች ለትውልዳቸው መታመኛ እግዚአብሔር እንደሚሆን ጊዜ ስለሌለ ነው እንጂ ያንዳንዱ ጥቅስ ልሰጣችሁ የቻልኩ ነበር። I'm just running briefly ሐሳቡን ለማካፈል። መጨረሻ እግዚአብሔርን የሚፈሩ ሰዎች ምስጉኖች ናቸው ይላል። እግዚአብሔርን መፍራት ወደ ህይወታችን፣ ወደ ቤተ ክርስቲያን፣ ወደ ምድራችን፣ ወደ ማህበረሰባችን እግዚአብሔር ይመልስ። እንቆምና ጸልየን እንጨርሳለን። ሃሌሉያ። እንጸልያለን። እግዚአብሔር አምላካችን፣ እግዚአብሔር አባታችን ሆይ እናመሰግናለን፣ እናከብረሃለን። ደግመን አሁንም ስለዚህ ስፍራ ጌታ እግዚአብሔር ሆይ ክብርን ለአንተ እንሰጣለን። አምላካችንና አባታችን ከቅዱስ ቃልህ እግዚአብሔር አስተምሮ አንዱ ዋነኛ የሆነውን አንተን ስለመፍራት በዚህ ስፍራ አነሳን። ጌታ እግዚአብሔር ሆይ ይሄ መንፈስ ጌታ ሆይ እንድንካፈል እግዚአብሔር አምላክና አባት አንተን መፍራት ወደ ምድራችን፣ ወደ ህዝባችን፣ ወደ ቤተ ክርስቲያን፣ ወደ እያንዳንዳችን ህይወትና ጓዳ ጌታ እግዚአብሔር ሆይ እንዲመጣ በክርስቶስ ኢየሱስ ስም እጸልያለሁ። እግዚአብሔር አምላክና አባት ሆይ የሰማነውን ቃል ባርክልን። ቃልህ በህይወታችን ይስራ። እግዚአብሔር ሆይ ክብር ምስጋና ከዘላለም እስከ ዘላለም ላንተ እንሰጣለን። ጸሎታችንን ስማን። ስለሰማህንም ተመስገን። ቀሪ ጊዜውንም ተረከብ። በክርስቶስ ኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ።